ጸጥታ የሰፈነበት ምሽት ነበር። አቤቴ ውስጥ ብቻዬን አልጋዬ ላይ ጋደም ብዬ ፊልም እያየሁ ነበር። በር ሲንኳኳ የሰማሁ መስሎኝ ፊልሙን አቆምኩት። ምንም የሚመጣ የቀጠርኩት ሰው አልነበረም። ሰዓቱን ስመለከት ከሌሊቱ 6 ሰዓት ከሩብ ይላል። ድጋሜ ተንኳኳ። ከዚያም ለስለስ ያለ ድምፅ ሰማሁ። ድምፁ ልክ የእናቴን ድምፅ ይመስላል። የእኔ ልጅ ክፈተው። ልቤ በድንጋጤ በፍጥነት ይመታ ጀመር። እናቴ የምትኖረው ጥቂት ሰዓትን በሚያስቀር ርቀት ላይ ሲሆን ከነጋ ምንም አላወራንም ነበር። ግራ በመጋባት ቆምኩ። በዚህ እኩለ ሌሊት እዚህ ምን ልታረግ ትመጣለች? ድምፁ በድጋሜ ተሰማ። እናትህ ነኝ፣ በሩን ክፈትልኝ። በፍጥነት ወደ በሩን ለመክፈት ሄድኩ። ነገር ግን እናቴ ልጅ ሳለሁ ሁልጊዜ የምትነግረኝ ነገር ትዝ አለኝ። በእኩለ ሌሊት ማንንም ሰው በሩን ቢያንኳኳ ምንም አይነት አሳማኝ ነገር ቢናገሩ እንዳትከፍት ብላ ታስጠነቅቀኝ ነበር። በሩን ትኩር ብዬ እየተመለከቱ ለተወሰኑ ደቂቃዎች ባለሁበት ቆምኩ። ከበሩ በስተጀርባ ያለው ሰው አሁን በድጋሚ ተናገረ። እባክህ እኔ ነኝ፣ በርዶኛል፣ ክፈትልኝ። ሰውነቴ ሲደነዝዝ ታወቀኝ። እናቴ በዚህ ሰዓት ልትመጣ አትችልም። በዚያ ላይ በከተማው ውስጥ እንኳን አልነበረችም። ነገሩ ምንም ሊገባኝ አልቻለም። ስልኬን አንስቼ ወደ እሷ ደወልኩ። እጆቼ ይንቀጠቀጡ ነበር። አንዴ ጠራ፣ ከዚያም ወደ ድምፅ መልእክት ተላለፈ። ምንም መልእክት ሳላስቀምጥ ዘጋሁት። እርግጠኛ ለመሆን ወደ መስኮቱ ጠጋ ብዬ ወደ ውጭ ተመለከትኩ። ማንም የለም። ነገር ግን በዚያው ቅጽበት በር ሲንኳኳ ሰማሁ። አሁን ዋናው በር አልነበረም የተንኳኳው፣ የመኝታ ቤቴ በር ነበር።